በቀን 50 ቁጭ ብድግ ብትሰራ በሰውነት ላይ ምን ሊከሰት ይችላል? በስፖርት ዓለም የልምምዶች ንጉስ ወይም ዘ ኪንግ ኦፍ ኤክሰርሳይዝ ተብሎ ስለሚጠራው ነግርሃለሁ። ፔጃችንን ፎሎ፣ ቪዲዮውን ላይክ አድርገህ ጀምር። አንደኛ፣ ቆንጆ የሆነ አቋም ለመያዝ በተለይ ለመቀመጫና ለጭን ቅርጽ ለማውጣት ቁጥር 1 ምርጫ ነው። ሁለተኛ፣ ስብ ለማቃጠል ትላልቅ የሰውነት ጡንቻዎችን ስለሚያንቀሳቅስ በሰውነታችን ውስጥ ያለን አላስፈላጊ ስብ በፍጥነት ለማቃጠል ይረዳል። ሶስተኛ፣ ለጥንካሬ የዕለት ተዕለት እንቅስቃሴዎቻችንን መራመድ፣ መሮጥ፣ ከባድ ነገር ለማንሳት ቀላል ያደርገዋል። አራተኛ፣ ለሆርሞን እድገት ከባድ ቁጭ ብድግ መስራት ሰውነታችን የተፈጥሮ የጡንቻ ማሳደጊያ ሆርሞኖችን እንዲያመነጭ ያነሳሳዋል። ይህ ስፖርት የትኞቹን የሰውነት ክፍሎች ያንቀሳቅሳል? የታችኛው የሰውነት ክፍል ጭን፣ መቀመጫና የጭን የኋላ ክፍል፣ የሆድና የወገብ ክፍል። ሰውነታችን ቀጥ ብሎ እንዲቆም ስለሚረዳ የሆድ ጡንቻን ያጠነክራል። ቆንጆ የጭንና የመቀመጫ ቅርጽ ለመያዝ የሆድ ስብን ለማቃጠልና የአጥንት ጥንካሬን ለመጨመር ከዚህ የተሻለ ስፖርት የለም። ነገር ግን አሰራር ላይ ካልተጠነቀቁ ወገቦን ሊያሞት ይችላል። ጤናማ የሆነ አቋም ለመገንባት ወደ አብይ ጂም ጎራ ይበሉ። አድራሻችን ጉርድ ሾላ